ያመልካል፣ ስለ ወዳጆቹ ቆሰላል። ፍቅርም እንደዚህ ነው። የእግዚአብሔር ፍቅር አንኮንዲሽናል የሆነ ፍቅር፣ በጊዜ ሁኔታ የማይገደብ ፍቅር። መካፈል ሁሉ ወቅልቶኩ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አሜን። ፍቅራዊ አባት ተወዳጅ ለዘላለም የሆነ ፍጥረታትን ሁሉ በፍቅር ፈጥሮ በፍቅር የሚገዛ ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። ስሙ የተመሰገነ ይሁንልን። ክቡር አባታችን መልከ ወንጌል ቀሲስ ወልዴ እዚህ ታላቅ ደብር ዋና አስተዳዳሪ፣ የዚህ ሁሉ ጠባቂ፣ ክቡር መምህራችን መምህር ያሬድ አለሙ፣ ክቡር መምህራችን መምህር ገመቹ፣ ክቡር ወንድማችን ዘማሪ እና ክቡር ወንድማችን ዘማሪ ለንጮ፣ አየንተ እግዚአብሔር ካህናት፣ ላይካን ምስጢር ወንድሞች ዲያቆናት፣ የቤተ መቅደሱ የጀርባ አጥንቶች የሆናችሁ መዘምራን፣ እግዚአብሔር በሽበት ያከበራችሁ አባቶች፣ እናቶች፣ ለዚሁም ወጣቶችና ሕፃናት በወደደን እስከ ሞትም ድረስ ባፈቀረን አንድያ ልጁ በክርስቶስ ኢየሱስ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። እግዚአብሔር አምላክ እንደ በደላችን ሳይመለከትብን እግዚአብሔር አባት ልጆቹ ስለሆነን እርሱ በደላችን ሳይቆጥርብን እርሱ እረኛችን ሆኖ ስናጠፋ መልሶ ስንወድቅ ተሸክሞ አንስቶ ስንሰበር ጠግኖን በዚች በቅድስና ተራራ ሳይገባን ልጆቼ ይገባቸዋል፣ አንድ ቀን ትመለሳላችሁ በማለት በዚህ ሰዓት ቃሉ እንድንሰማ የፈቀደልን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። ስሙ የተመሰገነ ይሁንልን። ለዚህ ፍቅራዊ አባት በደንብ አመስግኑት። አከመልት አከሚኔሮ ከነጌሰኒ ማድሬን ጌሰንሜ ዋቅዮን ገለቴፈት አይልል ጀራት baga ayyaana ijoollee keessanii hundeeffama waggaa 12ffaa isaaniitiin isin ga'e baga ittiin nu ga'e ijoollee keessanii waaqayyoon galateeffadhaafi. እግዚአብሔር የረቀቀውን አጉልቶ እግዚአብሔር የተሰወረውን ምስጢር ገልጦ እንዲያስተምረን እንዲመክረን የእርሱ መልካም ፍቃድ ይሁንልን። ማን ያስተምረን? ማንም ከረን። እግዚአብሔር የድውያን ልብ የከፈተ በኃጢአትና በበደል የደነደነውን በዓለም ጫጭታ የተዘጋውን ጆሮአችን ከፍቶ ልባችንን አቅንቶ በልባችን ሰሌዳ ላይ የምሳል ያው የሆነ ቃሉን በልባችን ላይ እንድጽፍልን የእርሱ መልካም ፍቃድ ይሆንልን። ጌታ መንፈስ ቅዱስ እኔ ብላቴናውን አቁሞ እርሱ ምስጢሩን ገልጦ ለእናንተ እንዳደርስ እናንተ በክብር ቁጭ ብላችሁ ቃሉን እንድትሰሙ የጌታ መንፈስ ቅዱስ ፍቃድ ይሆንልን። በአንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ ያለው ቃል እንዲህ ይለናል፣ ፍቅርም እንደዚህ ነው። ይህን ቃል ከኔ ጋር በአንድነት ትላላችሁ። ፍቅርም በውስጥ እንደዚህ ዛለልስ አከም ቃሉን የምናገኘው በዚህ በአንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ የምናገኘው ቃል ነው። ቅዱስ ዮሐንስ
ይህን ቃል ሲነግረን ፍቅርም እንደዚህ ነው አለ። የፍቅርን ሁኔታ ሊገልጥልን፣ የፍቅርን ምንነት ሊያሳየን፣ የፍቅርን ጥልቅ የሆነው ባህሪውን ሊያስረዳን ሲፈልግ ፍቅርም እንደዚህ ነው አለ። ፍቅርም እንደዚህ ነው ጃለልስ አከናኑ ጀት ቁልቁሉን ዮሐንስ የጋሳ ተኮፋ ኮኮና ፉለኮሰ ጉዳን ረቲ ጃለልስ አከናኑ ጀት ጀበና ጃለላ ጭበና ጃለላ ሆምና ፊ አመለ ጃለላ ነው ተገርሲሱ የሙበርባ ጃለልስ ሞ አከም አከቴ ኑት ሙልሴቶ እቺ ጃለላ ነው በርሲፈቹ የበርባዱ ቁልቁሉን ዮሐንስ ጃለልስ አከናን ጃለልስ አከን ፍቅር እንደዚህ ነው። ፍቅርን እናውቃለን። ፍቅርን ታውቃላችሁ አይደለ? ፍቅር በሁለት ይከፈላል። አንደኛው የሰው ፍቅር ሲሆን ሁለተኛ ደግሞ የእግዚአብሔር ፍቅር ነው። የሰው ፍቅርን ካያችሁት በጣም ያማረ በጣም የሚጣፍጥ ለጊዜው የተዋበ ነገር ግን ገደብ ያለው ፍቅር። የሰው ፍቅር ያምራል። የሰው ፍቅር ይጣፍጣል። ሰብአዊ ፍቅር መልክ አለው፣ ውበት አለው። ነገር ግን ገደብና ጊዜ ሁኔታ አለው። ለዚህ ነው የሰው ፍቅርን ስትመለከቱ ኢሞሽናል የሆነ ፍቅር ነው። በምን በእምነትና በጊዜ ሁኔታ የሚቀያየር ፍቅር። አንዳንዴ እንወዳለን፣ አንዳንዴ እናፈቅራለን። ሳምንታትና ወራት ደግሞ ሲገፉ ስልቹነት ይመጣል። ስለዚህ ነው ኮንዲሽናል የሆነ ኢሞሽን የሚለው ነው። ኮንዲሽናል የሆነ በጊዜ ሁኔታ፣ በሀብት፣ በንብረት፣ በመልክ፣ በሁኔታ የሚቀያየር የሰው ፍቅር ነው። ስለዚህ የሰው ፍቅር ኢሞሽናል ወይም ስሜታዊ፣ ኮንዲሽናል የሆነ ደግሞ ሁኔታዊ የሆነ ፍቅር ነው። ሲኖራችሁ የሰው ፍቅር አላችሁ። ጤና ሲኖራችሁ የሰው ፍቅር አላችሁ። መልካችሁ ያማረ ሲሆን የሰው ፍቅር አላችሁ። ደምግባታችሁ ሌላን የሚስብ ከሆነ የሰው ፍቅር አላችሁ። ኪሳችሁ በገንዘብና በተስፋ የተሟላ ሲሆን የሰው ፍቅር አላችሁ። ከዛ ውጭ ባዶ ስትሆኑ፣ በዛ ባዶ ስትሆኑ፣ ሲጎልባችሁ፣ አቅም ስጣቱ፣ ጤና ሲጎልባችሁ፣ ከዝናና ከስልጣን ማማ ላይ ስትወርዱ፣ ዘመድና ወገን ከእናንተ በሸሸ ጊዜ ግን የሰው ፍቅር ይቀዘቅዛል፣ በጊዜ ሁኔታ ይቆማል። ይሄ የማን ፍቅር ነው? የማን ፍቅር ነው? የሰው ፍቅር። በሁኔታ ገደብ ያለው የሰው ፍቅር መልክን አይቶ፣ ውበትን አይቶ፣ አቅምን አይቶ፣ ስልጣንን አይቶ፣ ጊዜን አይቶ የሚከዳ የሰው ፍቅር። ስልጣን ሲኖራችሁ የሚያጨበጭብ ብዙ፣ ሀብት ሲኖራችሁ ከእናንተ ጎን የሚቆም ብዙ የሚያጨበጭብ ብዙ፣ ጤና ሲኖራችሁ ከእናንተ ጋር የሚሰለፍ ብዙ፣ ኪሳችሁ ብዙ፣ ገንዘብ በሞላ ጊዜ ወዳጆቻችሁ ብዙ። ይሄ የሰው ፍቅር ነው። ሁለተኛ የማን ፍቅር ነው አልኳችሁ? የእግዚአብሔር ፍቅር። የእግዚአብሔር ፍቅር አንኮንዲሽናል የሆነ ፍቅር፣ በጊዜ ሁኔታ የማይገደብ ፍቅር። ለዚህ ነው it does not depend on behavior፣ በባህሪ ላይ የማይወሰን፣ በሁኔታ ላይ የማይገደብ፣ በጊዜ ላይ የማይገደብ፣ በሀብትና በንብረት ላይ የማይገደብ የሰው ፍቅር የእግዚአብሔር ፍቅር ነው። እግዚአብሔር ፍቅር ባዶ ስንሆን ይወደናል እግዚአብሔር። ስንታመም ያቅፈናል እግዚአብሔር። ስንበድል ወደኛ ይቀርባል እግዚአብሔር። ብቻችን በሆን ጊዜ፣ በበረሃው እንኳን በተዋጥን ጊዜ እግዚአብሔር ወዳጃችን፣ ዘመዳችን፣ የበረሃ ጓድ ይሆነናል እግዚአብሔር። ይህ እግዚአብሔር ፍቅር ማንም በሌላችሁ ሰዓት ከእናንተ ጎን የሚቆም እግዚአብሔር። ሀብት፣ ንብረት፣ ጊዜ፣ ሁኔታ፣ ስልጣን፣ አቅም፣ ዝና የማይል እግዚአብሔር ፍቅር። ስለዚህ ነው የእግዚአብሔር ፍቅር ቋሚ ነው፣ ባህሪው የማይቀያየር እግዚአብሔር ፍቅር። እየሰማችሁ ነው? የእግዚአብሔር ፍቅር እሱ ስታጡ አለውላችሁ የሚል እግዚአብሔር ፍቅር። ብቻችሁ ስትሆኑ አይደላችሁ እልፍ መላእክት ከእናንተ ጋር ነው የሚል እግዚአብሔር ፍቅር። ስትከፉ ከጎናችሁ ቆሞ አይዟችሁ ልጆቼ የሚል
ልክ እግዚአብሔር ብሎናል አይደል? አባት እንደሌላችሁ ልጆች ምን አልላችሁ አትዘኑ ያለ ለሐዘን ውስጥ እንኳን ዝም እንደሚያሳማ በጊዜ የማይገደብ በሁኔታዎች የማይገደብ የማይለካ እግዚአብሔር ፍቅር። ይሄ የማን ፍቅር አልኳችሁ? የእግዚአብሔር ፍቅር። የሰው ፍቅርን ለይተናል፣ የእግዚአብሔር ፍቅርን ለይተናል። እናውቃለን የእግዚአብሔር ፍቅር። ስለዚህ ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 4 ቁጥር 10 ላይ ፍቅርን እንደዚህ ይላል። ፍቅርን እንደማን እንደ እግዚአብሔር ፍቅርን እንደዚህ ነው። ለዚህም አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ሙሉን ስናደርግ ፍቅርን እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተስረያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ማንን እንደወደድነው? እግዚአብሔርን እንደወደድነው አይደለም። እግዚአብሔር ግን ፍቅርም እንደዚህ ነው አለ። እሱ እንደወደደ፣ እሱ እንዳፈቀረ፣ እሱ እንደተቀበለ፣ እሱ ስፍራ እንደሰጠ፣ በቅድስናና በክብር ማማ ላይ እንዳስቀመጠ ስንወድቅና ኃጢአት ስንሰራ ስንበድል ከእጁ ፊት ከምሕረቱ ማማ ከዙፋኑ ወርቀን ስንቀር አንድያ ልጁን ወደ ዓለም ላከ። ስለዚህ አለ ለኃጢአታችንም ማስተስረያ ይሆን ዘንድ አንድያ ልጁን ላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። እኛ ወደድነው ነው ኃጢአታችንን የተወልን እግዚአብሔር። እኛ አፍቅረን ነው በደላችንን እግዚአብሔር አልቆጠረብን። እሱ ምን ብሎ ነው? በወድ ችሎት ተሸክሞ በመቅደሱ የምንኖረው አጥፊዎችና አስመሳዮች፣ ምእመኑም ደግሞ እንደዛው። ነገር ግን ችሎን አቅፎን ሸፍኖልን በደሙ ኃጢአታችንን ሸፍኖ በፍቅሩ ጋርዶን በቸርነቱ እሱ ጠብቆን ተንከባክቦን እንዳንሰበር እንዳንወርቅ ተስፋ እንዳንቆርጥ ወደ ኋላ እንዳንመለስ እሱ ወዶ እኛ ወደን አይደል፣ እሱ ወዶ እንወደዋለን እንላለን፣ በደንብ ደግሞ እንሸነግለዋለን። ጠዋት እንወደዋለን፣ ማታ ደግሞ እንገፋዋለን። በስራችን እናስቀይመዋለን። በስራችን የተሰጠንን ስፍራ እንወርዳለን። ከዛ ጠዋት በማልነው ኃጢአት ማታ ደግሞ እንጨማለቃለን። በዛው ኃጢአት አላደርግም ብለን በማልመጥ አልዘፍንም ዛሬ፣ አልጠጣም ዛሬ፣ አልዘሙትም ዛሬ፣ አላማም ዛሬ፣ በደል አላረግም ዛሬ፣ እስቲ ዛሬው እንኳን ይለፍልን፣ እስቲ ዛሬው እንኳን ጥሩ ጽድቅ ነገር ልስራ እንላለን። ከዛ በኋላ ማታ ደግሞ በዛ ውስጥ ሰማን ወደኛ በማልነው ኃጢአት ግን እግዚአብሔር አንድ ቀን ልጆቼ ይመለሳሉ፣ አንድ ቀን ልባቸው ይሰበራል፣ አንድ ቀን ከኃጢአታቸው ወደ እኔ ይመለሳሉ ስል እግዚአብሔር ችሎ ወዶ እነኑ ጃለቴ እነኑ ደንዴት አካ አርጁማፊ አካ ኢፈመሳት እነኑ ባዴት ከናፍዳ ቁልቁሉን ዮሐንስ ተቆፋ ዮሐንስ በቆና ፉለኮሰ ቁደንረቲ ጃለሊስ አከና ጀደ ዋቀዮን እኒ አከኑ ጃለትት መለ ኑታከሰ ጃለነቲ ሞቲተ እኒ የሙሉ ጃለቱ ጭቡ ኬኛፍ ኢፈማ አከላት ጭቡ ኬኛፍ አርሳ አከተው ሙጫሳ tokkicha gara addunyaatti kenne inni jaalatte inni maal godhe jaalatte jaalalli isaan irratti baay'ate ifamni isaan irratti golboobe arjummaan isaan irratti baay'ate bajjiin keenya osoo irratti lakkaa'ame daddarbaan keenya osoo irratti hin ilaalame cubbuun keenya osoo irratti hin baay'ate waaqayyoon arjummaa fi ifama isaatiin inni nu haguuge ta'u siree isaatti tolitti inni nu jaallate malaayika nuti jaallate akka cubbuu keenya osoo ta'e fuuldura isaan keenyaa jiran fuuldura isaa dhaabbannaa akka badii keenyaa sagalee waaqayyoo dhageenya hin dhageenye. Inni garuu danda'a abbaa dhiifamaa, abbaa nageenyaa, abbaa jaalalaa, tiksee amanamaa inni dhiisetoo irra deebi'ee kan hin gaafanne yoo dhiise akkasumatti kan dhiisu abbaa dhiifamaa ta'u waaqayyo abbaa dhiifamaa. Dhiifamni baruu irree isaatti irratti kan baay'ate ijjaarjummaa kan nuuf baay'ate inni abbaa dhiifamaa.
ከናፍ ቁልቁሉን ዮሐንስ ጃለንስ አከናደ ጃለኒ ነማ የሮደን ከንጅቹ ጃለኒ ነማ ቀበኝ ነማ ላለኒ ከነመት ያተን ኢላላ ጀረን የሞስ አንጎ ቀብደ የሞይስን ቀበኝ ቀብደ የሞይስን የሮዳ ፈንቱ ዱብቱ ሲኒፍ ጉታተ ደሞነ ስንጭና አበተን ያከስን ይሩቁተኒ ኬሶ ሲኒፍ ሐቅሰን ባየቱጁ ይሮቆ ባታተ ነው ይሮን ጎራ ቡተ ነው ይሮ ቀርሺ ቀብደኖ ይሮ ፈያ ቀብደኖ ኢንት ስንጭና አበተ ዋቂዮ ማለ ኢንት ሲንጀጀበ ዋቂዮ ማለ ሲፈንጀረ ከንሲኘር ኢን ይዘብሩፍ ኢየሱስ ክርስቶስ እንከኝ ኸፋ ከናፍ ጃለሊስ ማለት እንደ ጃለሊስ ፍቅርም እንደዚህ ነው። ለዚህ ነው እግዚአብሔር ባደረገልን ነገር እግዚአብሔር በሰራልን ስራ እኛ ስለጠፋንበት ያንን ፍቅር በልባችን ልተን ያንን መውደዱን በስራና በተግባር እሱ በስጋ ተገልጦ ሊያሳየን ሲፈልግ ታላቁ ነብይ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 6 ላይ እንዲህ አለ፣ እኛ ሁላችን አለ እንደ በጎች ተቅበዝብዘን ጠፋን። እንደ ምኖች ምን ብለን ጠፋን? ተቅበዝብዘን ጠፋን አለ። ከኛ አለ እያንዳንዱ ወደ ገዛው ስራ አዘነበለ አለ። ወደሚፈልገው ወደ ጎደለው ወደማይሞላው ዓለም ወደምታየው ወደማይጨበጠው ወደ ጥማም ወደ ተሞላችበት ዓለም ታይቶ በማይጨበጠው ዓለም ወደ ገዛ ፍቃዱ አዘነበለ አለ። እግዚአብሔር ግን አለ የሁላችን በደል በእርሱ ላይ አኖረ ስንበዘበዝበት እዚህም ቁጭ ብለን ለስጋ ስናስብበት ለማይሞላ ዓለም ብቻ ስንዳክር ዛሬ ምን ሰራለን ነገ ምን ሰራለን የማይሞላ እንሮጣለን መቼ እንደምናርፍ አናውቅ ሳናርፍም ደግሞ ነፍሳችን ከስጋ ትነቀላለች ወደ ሰማይ ትወጣለች ትለያለች ነፍሳችን መቅበዝበዝ የማይሞላ የማይጨበጥ የማይዳስስ እረፍት የሌለው ሀብት ስኖረን ጤና የሚጎለን ዓለም እኛ ማለት እንደ በጎች ተቅበዝብዘን ነበረ። ነገር ግን እግዚአብሔር አንድያ ልጁን ወደ ዓለም ሲልክ የእኛን የሁላችን በደል በራሱ ላይ ምን ባለ አለ አኮሎታት ብትኖፍኔ ቱሬጀ ጃለለ ፎሊፊ ኢላቸ ኡንፋ ኬኛን አዲኛረት ብትኖፍኔ ቱሬ ገሩ ዋቀዮን ንሳሳቡዳ እኖ ልትኑ ቀሙዳፍ በዲፊ በሌሳ ኬኝ ኦፍረት ጅራች ሰነደ በዲኬ እኛ ኦፍረት ጅራች ሰንጀ ኦፍረት ስለዚህ ፍቅርም እንዴት ነው? እንደዚህ ነው። አንደኛ በደንብ እንድታውቁ ፈልጋለሁ። ፍቅርም እንደዚህ ነው አለ ዮሐንስ። አንደኛ ፍቅር የሚገለጠው ለወዳጆቹ በመቁሰል ነው። ክርስቶስ ፍቅሩን የገለጠው ለማን? ምን ማለት መቁሰል? ለማን ነው የቆሰለው? ክርስቶስ ለኔና ለእናንተ። ክርስቶስ ፍቅሩን የገለጠው ለወዳጆቹ በመቁሰል ነው። ለዚህም ዮሐንስ ፍቅርን እንደዚህ ነው። መቁሰል አለው ፍቅር፣ መድማት አለው ፍቅር። አንደኛ ለወዳጆቹ ምን ማለት አልኳቸው? መቁሰል። ለዚህ በኢሳይያስ ምዕራፍ 53 ቁጥር 1 ላይ ቅዱስ ኢሳይያስ በትንቢት መነጽርነት እንዲህ አለ፣ የሰማነውን ነገር አለ ማን ነው አለ። የሰማነውን ነገር ማን አለ? እኔ የምነግራችሁ ኢሳይያስ ቀጥሎ የምናገረው ማንም አያምንም። ስለዚህ የሰማነውን ነገር ማን አምኗል አለ? የእግዚአብሔር ክንድ አለ ለማን ተገልጦ? ቀጠለና በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድጓል። መልክና ውበት መልክና ምን ነው? ስለ ወዳጆቹ ምን ብሏል? ምን ብሏል? ቆስሏልና መልክና ውበት የለውም አለ። ስለማን ነው የምናገረው ስንል ስለ ሙሽራው ስለ ናዝሬቱ ኢየሱስ ስናገር እርሱ ስለ ወዳጆቹ ስለሚቆስል እርሱም ደግሞ ስለቆሰለ ይሄን ነገር ማን አምኗል አለ? ከትውልድ ውስጥ ማን አስተዋለ? መልክና ውበት ክርስቶስ በስጋ ሲገለጥ አይሁድና ፈሪሳውያን ሰዱቃውያን መልኩን ሊያዩት ይሽቀዳደሙ ነበር። ልክ እንደ
ዘኪዮስ አጫጭሮቹ ደግሞ ሾላ ላይ በመውጣት ከፍ ብሎ የክርስቶስን መልክ መመልከት ይፈልጉ ነበር። ምክንያቱም ደንግባቱ ያማረ፣ ፊቱ የሚስብ፣ መልኩ ደግሞ የሚማርክ ነበርና 5,000 የሚያክሉ ሕዝብ ሲከተሉት የነበሩ ግማሾቹ መልኩንና ደንግባቱ ምን ለማለት ነው? ኢሳይያስ ግን ተናገረ። ያ መልክ አለ ስለ ወዳጆቹ ቆሰለ አለ። ደንግባትና ውበት የለውም አለ። ያ የድንግል ማርያም ልጅ ሙሽራው ኢየሱስ ሕፃኑ የናዝሬቱ ፍሬ ክርስቶስ እርሱ ስለቆሰለ ፊቱ በደም ስለታጠበ መልክና ደንግባት ምን አይነት ነው? ቀጠለ እንዲህ አለ። ባየነውም ጊዜ አለ እንወደው ዘንድ ደንግባት ባየነው ጊዜ ምን እንለው ዘንድ የሚወደድ ደንግባት የለው ማለት ባየነው ጊዜ እንወደው ዘንድ ደንግባት የለው ማለት ያ የሚሰለፉ አይሁዶች ያ ተራን ይዞ እየወጡ ወደ ጋራ ቁልቁል ክርስቶስን የሚመለከቱት ሰዱቃውያን ከሱ በኋላ ለሆዳቸው ለመብላቸው የሚከተሉት ሰዎች ሸሹታል። ምን የለውም ደንግባት የለው፣ አይስብማ፣ ፊቱ በደም ፊቱ ቆስሏል፣ በደም ታጥቧል። የናዝሬቱ ሙሽራ ያ ሁሉም ልጨብጦ ልይዘው ልዳስሰው ልብሱን ልንካው ብሎ የሚሽቀዳድበው ያ ሙሽራ ክርስቶስ እሱ ደንግባቱ ቆሰለ፣ ፊቱ በደም ታጠበ። ያን ቁስሉን ስለተመለከቱት አልወደዱት ክርስቶስን ፍቅርም ደስ ስለ ወዳጆቹ ምን ብለዋልና ቁስሏል፣ ስለኛ ቁስሏል ጃለል ሰከብ ከናፍ ኢሳያስ ራጅች በቆና ሸንተሚ ሰዲ ለኮንሰ ተኩረት አከሰ ወንተ ከና ወንተ ንትደገኝ እኝቱ አመናደ ዳሎታ ከሳይስ ከኑበት ሄኙ inni akka waaqayyoodhaan rukutametti bifaa fi bareedina hin qabu. Bifaa fi maal hin qabu? Inni firoota isaatiif maal ta'eera jiran? Madaa'eera firoota isaatiif. Qaamni isaa inni bareedu sun, inni namoonni ilaaluudhaaf fiigan sun, inni isa duuka fiiganiitoo fuula isaan laalla bareedina isaan laalla jedhan suni misirroon Kiristoos Iyyesuus fuulli isaa dhiigan qabiitoo መመዳሄ ሩክተሜቱ አከ ዋቀዮን አደመሜት አከ ቱፈተሜ አከ ሩክተሜት እኒ ዲገን ስለሚጨቤ ነሞን ላለኒ ዳለቹ እንደኛ መሬድን አከ ፍሮተ ሳቲፍ ማልተ ይረጀራን ለወዳጆቹ ቆስሏልና ቁጥር 3 ላይ እንዲህ አለ የተናቀ ከሰው የተጣላ ምን የተባለ የተናቀ ሰዎቹን አቁት ሸሹ። እንኳን ሰዎች የመረጣቸው ደቀ መዛሙርቱ እንኳን ሸሹ። አናውቀውም ይህን ሰውዬ አሉት። ከእናቱ ከማርያም ከዮሐንስ ውጭ ሁሉም ወደ ገዛ ስራቸው አሰነበሩ፣ ፈሩ፣ ተንቀጠቀጡ። ለዚህ ነው እየተናቀ ከሰው የተጠላ ሁሉም ጠሉት። እነዛ ከእጁ የበሉት ከመዳፉ የጨበጡት እሱን ከበው ቁጭ ብሎ እግሩ ስር የተማሩት ያ ሽባን የሚተረትር ጎባጣን የሚያቀና እውርን የሚያበራ አለትን የሚሰነጥቅ ክርስቶስ ተያዘ። እነሱ መራቃቸው ተስበት መራቃቸው እንድፋሉበት ክርስቶስ ነው። ምናቸውን አልኳቸው? የንቀት ንቀት ምንጣቸው ይስበት ክርስቶስ ነው። የተናቀቀ ሰው የተጠላ የግማም ሰዋል ደዌንም የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ እኛም ደግሞ እኛ ምን እላለሁ? በክርስቶስ ፍቅር ገብቷቸዋል። ክርስቲያኖች ስለኛ የተደማው ስለኛ የቆሰለ ስለኛ የወደቀ አክብረነዋል። ክርስቶስን አክብራችኋል? ካከበራችሁ በግል ነገር አክብረነዋል ክርስቶስን። ይሄን አይዱለት አይዋለ ከናፍሮተን ሳንጅበት ኢሳኑ fuula isaanii irraan anneffatan duuka buutonni fiiganii harka isaatti irraa nyaatan isaan isa ajjabanii duuka bu'anii ilaalchaa turan.
duka buutuun isaan hin beeku namni kun eessaa dhufe jedhanii ofii gad baay'ee kanaaf namaanis hin jibbamee hin tuffatame namoonnis fuularraa garagalchatanii maalirraa garagalchatan fuularraa garagalchatan የተናቀቀ ሰው የተጠላ የማብሱ በእውነት አለ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 በእውነት አለ ደዌያችን ተቀበለ ሕማማችንንም ተሸክሟልና አለ ምናችንን ተቀበለ ስለ ራሱ ኃጢአት እንዳይመስላችሁ ክርስቶስ የተሰዋው ስለ እናንተ ስለ እኔ ኃጢአት ስለ ሁላችን ኃጢአት ተሸክሟልና አለ እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ነው ስንበረከክ ንጉሡ እጁ ስዛት ሰማያዊ የእጁ ጥበብ ምድሪቷን ያስፋለ ፍጥረታትን ሁሉ የሚመግብ ጌታ ስራ ፍጥረታትን ሁሉ የሚያጠጣ የሚያረካ ክርስቶስ ሲጠማ እኛን እንደተናቀቀ አላከበርነው ማለት እርሱ ግን ስለመተላለፋችን ስለምናችን አለ ስለመደላችን ስለመተላለፋችን ስለኛ ኃጢአት ምን አለ ቆሰለ ፍቅር እግዚአብሔር ቀጠለ እንዲያለ ስለበደላችን ደቀቀ የደህንነታችንን ተግሣጽ በእርሱ ላይ ነበረ በእርሱም ቁስል እኛ ተፈወስን በማን ቁስል ነው የተፈወስነው በክርስቶስ ቁስል በማን ቁስል በክርስቶስ ቁስል በእርሱም ቁስል ተፈወስን መዳሳት ይፈይነሉ እንደ እንገሩ ደደርቢ ከኘፍ በዲ ከኘፍ ጭቡ ከኘፍ ደበርፈሜን ላተብ ምጥሞ መዳሳት ይፈይነ ከዛ በኋላ ተጨነቀ ተሰቃየ አፉን ከፈተ እንደምታደርግ በጋ በሸላቶቹ ፊት አጎንብሶ እንዲሁ አስተናገደ በፍጥረቱ ተጎተተ ክርስቶስ ወደ ቀራንዮ ግማሾቹ ወደፊት ግማሾቹ ወደ ኋላ እየናቁት አንተ የናዝሬቱ ንጉሥ ሆንክ እስኪ እያሉ ሌሎቹ ሲገፉት ሌሎቹ ሲጎትቱት ሌሎቹ ሲለቁት ያ ሰማያዊ ንጉሥ አቅማችን የሆነው ክርስቶስ አቅም አጣ በዛንሳ አቅማችን የሆነው ክርስቶስ ስለኛ ተሰቃየ ተጨነቀ አፉን ማርከ እንደምታረድ በግን ማንን ነገር ለመታረድ እንደሚሄድ እንኳን አቅ እየጮኸ ቀስ እያለ በቃ እየተዝናና አራጁ ኋላ ይከተል እንደምታረድ ክርስቶስ ለዓለም ሁሉ ሊሰዋ ለዓለም ሁሉ ሊታረድ እሱ በሸላቶቹ ፊት አጎንብሶ ሄደ ነው ያ የሕማም ሰው ክርስቶስ እኛን ሊፈታን ታሰረ እሱ ነፃነታችን ሊያውጅልን እሱ እንደ ባሪያ ደቀቀ እሱ ቆሰለ ስለኛ ቀጠለ እንዲያለ በሸላቶቹ ፊት ዝም እንደምን በቀንዱ አፉን አልከፈተም አልተናገረም እንግዲህ አቆሆላ ቀለሙ ነው ገረቅ ቀራንዮትን በሄዘት ሆለን ቀለሙ እንንድበት እንስረክንረጌ እንስንቁብሰት ገሩ አቆሆላ ቀለሙት ቀራንዮት ተተራ ኦልበሄ ነው ማለቻ ከተከራ ሙፍቲ ተከከለ ከነው ወደ ዱቢ ተቆልደ ዱባለ አቆሆላ ቀለሙት ኦልበሄ ከና ጀለልስ ፍቅር ስለ ወዳጆቹ ምን ማለት መክሰብ ሁለተኛ ለወዳጆቹ ሞት ለወዳጆቹ ምን ማለት ሞት ለዚህ ነው በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ እንዲህ ይለናል ይህ ያለ ስለቆረጥን የክርስቶስ ፍቅር ግድ ይለናልና የማን ፍቅር የክርስቶስ ፍቅር ገብቶናል አይደል የክርስቶስ ፍቅር ትንሽ በውስጣችሁ ተንጠባጥቧል አይደል የክርስቶስ ፍቅር ልባችሁ አልተከፈተም ስለ ክርስቶስ ፍቅር ምን አይነት እንደቆሰለ ስለዚህ አለ ጳውሎስ የክርስቶስ ፍቅር አለ ግድ ይለናል አንዱ አለ ስለ ሁሉ አንዱ ስለ ሁሉ ሞት ቀጠለና እንግዲያስ ሁሉ አንዱ ስለ ሁሉ ሞት አንዱ ስለ ሁሉ ተሰዋ ንጹህ የሆነ ባህሪ በደል የሌለበት ክርስቶስ እሱ ስለኛ ነው ሞተው እሱ ስለ ዓለም ነው የሞተው ክርስቶስ የግለተኛ የሁላችንም አዳኝ የሕዝብም የአሕዛብም አዳኝ አንዱ ስለ ሁሉ ምን ብሎ አለ ፍቅሩ ስለ ወዳጆቹ ምን ማለት
ለዚህ ነው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 2 ቁጥር 19 ላይ እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና። ለምን ሞቼ ነበር? ለሕግ፣ ሰው በሰራው ሕግ፣ ለስራ ዓለም ለደነገገችው ድንጋጌ ሞቼ ነበርና። ቀጠለ ከክርስቶስ ጋር ተሰቅያለሁ። ከማን ጋር? ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ። ክርስቶስ ስለሞተ በእኛ ኖረ። እሱ ስለሞተ እኛ በእርሱ ኖር። እሱ ስለተላለፈ እኛ በነፃነት ኖር። እሱ ስታሰር እኛ ተፈታ። እሱ ሲሰቀል እኛ ነፃነታችን ታወጀ። እሱ ሲሞት እኛ ተነሳ። ስለዚህ አለ እኔ ከክርስቶስ ጋር ተሰቅያለሁና ክርስቶስ በእኔ ምን ይላል? ይኖራል። ክርስቶስ በእኔ ይኖራል። Jaalattoota isaatiif jaalalli waaqayyo kanaaf tokkichi hundaaf ta'e meeqamtuu jiran hundaaf cubbuu tokko malee, badii tokko malee, ilaalcha tokko malee, balleessaa tokko malee tokkichi ilma dubaraa Maariyaam Kiristoos Iyyesuus ilmi Waaqa Abbaa samiirraa gadi bu'eetu cubbuu keenyaa fi cubbuu kiyyaaf cubbuu keessaniif jecha dubbichuudhaaf jedhe. Kanaaf Phaawulos waan jedhe Galaatiyaa boqonnaa 2:19 jaalalli waaqayyoo na beekuu keessatti cubeera. Inni sila naaf du'eef ani isa waliin fannifameera. Kanaaf isa waliinis nan jiraata. Innis na waliin jiraata. ሁለተኛ ፍቅርም ለወዳጆቹ ምን ማለት ነው? ሶስተኛና የመጨረሻው ፍቅር ለወዳጁ ነፍሱን ምን ማለት ነው? ምንም መስጠት ነው። ነፍሱን መስጠት ልቡ ሳያለ ወረጃ ለተደፍ ከንዱ ለጫለ ለዋቂያ ከናፍና ወንጌል ዮሐንስ በቁና ቁና ሰገል ለኮስ ሰደበለ ተከዘለ ኢየሱስ ማለት ወጣቱን ከተቀበለ በኋላ ተፈጸመ። ምን አለ? ተፈጸመ። ድነታችን ተፈጸመ። ነፃነታችን ተፈጸመ። እስራታችን ተፈታ። ወጥመዳችን ተሰበረ። እኛም አመለጠ። ስለዚህ አለ ብሎ የዲያብሎስ እስራት ተበጣጠሰ። ከዛ በኋላ ራሱን አዘንብሎ ነፍሱን አሳልፎ ሰጠ። ምኑን አሳልፎ ሰጠ? ነፍሱን። ክርስቶስ ነፍሱን ነው የሰጠን። ክርስቶስ ነፍሱን ነው የሰጠን ወዳጆች፣ ነፍሱ። ለዚህ ነው እኮ በመጽሐፍ ቅዱስ እንዲህ ብሎ የተነገረው ነፍሱን ስለ ወዳጆቹ የሚሰጥ ማን ነው? ለወዳጆቹስ ነፍሱን የሚሰጥ በግድ ይገኛል። ነገር ግን ለሌሎቹ ነፍሱን የሚሰጥ ማን ነው? ነፍሱን የሚሰጥ ነው። ነፍስን እናንተ የሚሰጣል እንዴ? እናት ስትሞት ልጅ እናቴ እንዴት ቀደምሽኝ ብሎ ወደ መቃብር ሮጣ። ከዛ በኋላ ሰጥማና እናት ልጇ ሲሞት ለእኔ ናት ቀድሜ እያለች ታለቅሳለች። ከዛ በኋላ ህይወት ይቀጥላል። ላይፍ ኢዝ ኮንቲኒየስ ይቀጥላል። ህይወት ይቀጥላል። ይስማና ነፍሱን ለሌላ የሚሰጥ ክርስቶስ ግን ነፍሱን አሳልፎ ሰጠ። ምኑን አልኳችሁ? ዋጋ የሌለው ነፍሱ፣ ተመን የሌለው ነፍሱ፣ በወርቅና በብር የማይገደብ ነፍሱ እርሱ ስለ ወዳጆቹ አሳልፎ ጃለንስ ልቡ ወሬን ጃለተን ተበርሰኒ ላችሁ ከናፍ ወንጌል ዮሐንስ በቁና ቁና ሰገል ለኮስ ተመረጥ ሆንታቴስ ነዱጌ እንስሙ ራውተሜረ ጡራሜረ ጀደለ ሰነቦነ ልቡሳ ወሬን ጃለቱ ተበርሰ ክርስቶስ ልቡሳ ነው ከሚል ያራም ተጣጣ ይካተ ለማ ካንታ ወርሚ ከኛ እንጀቴ ከሙለት እን ጃል ለሳት ልቡሳ ነው ከሚል ጃለቴ አባን ጫሳቱ ከገራ አድኛ እርክ አድኛ ከሰጣከ ቤቱ ፈከ ሞፊ ነው ተደረ ከዱፍ አዳሚ ፈከ ደበር ፈሜላተሙ ጭቡ ከኛ ፈከ እንዱ ክርስቶስ አከ ልቡሳ ነው ላቱ አባን አድኛት። ለዚህ ነው በአንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ እርሱ ስለኛ ነፍሱን አሳልፎ ሰጥቷል። ስለማ ስለኛ ነፍሱን አሳልፎ ምን ብሏል? ሰጥቷልና። በዚህ ፍቅርን አውቀናል። በዚህ ምን አውቀናል? ፍቅርን ቀጥለና እኛ ስለ ወንድሞቻችን ነፍሳችን አሳልፈን እንድንሰጥ ይገባናል።
ስለማ ስለ ወንድሞቻችን ቀጠለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚፈልጥ ፍቅር ለማንም የለው። ነፍሱን ለወዳጆቹ ከማለት ይልቅ ከመስጠት ይልቅ ፍቅር እንደዚህ ወርተ ጃለቱ ልቡሳ ደበሴ ከኑ ጫላ ጃለልን ጅሩት ቁልቁሉ ዮሐንስ ወንጌል ዮሐንስ በቁና ቁልሸለቆስ ቁልሰ ከና ቁልቁሉን ዮሐንስ አከዘ ጃለልስ ከና ለጥን ሰደፋን ጃለል ልቡ ወረን ጃለቱ ማዶቹ ለደ ወርሰኒታቸው ፍቅር ሲማ